የሩታና የአብርሽ እንግዲህ የሰርግ ፕሮግራም በዱባይ ሰሞኑን እንግዲህ ብዙ ነገሮችን አሳልፈዋል ማለት ነው። በዱባይ እንግዲህ በሰርጋቸው እንዲሁም በመልስ ፕሮግራማቸው እንዲሁም በሌላ በመዝናኛ ፕሮግራማቸው ማለት ነው ሩታና አብርሽ ብዙ ነገር ጥሩ መጥፎም ነገር አሳልፈዋል ማለት ነው። እነዚህ መልካም ሁለት ቅን ልጆች አብርሽና ሩታ ማለት ነው። መልካምነታቸው እውነት በጣም ደስ ይላል። እንግዲህ እንደሚታወቀው እነሱ ጋር የሄዱት አጃቢዎቻቸውና ጓደኞቻቸው እንግዲህ ዳኒና ጽጌ እንዲሁም ሜሪ እንዲሁም ደግሞ ይሳቅ እንዲሁም ሌሎችም አብረዋቸው መሄዳቸው እናውቃለን። ይህን ተከትሎ እንግዲህ ጥሩ ጊዜ እንዲያሳልፉ ሁላችንም አይተናል። በዛም ደግሞ ተከትሎ ያው ጽጌና ዳኒ መጣላታቸውን ሁላችንም እናውቃለን። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ከኛ ጋር ሁሉ ሰላም ነው እያል እንዲሁም አዲስ የሆናችሁ ለዚህ ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የዚህ ቻናል ቤተሰብ ይሁኑ ማለት ነው። እና ዛሬ እንግዲህ አብርሽና ሩታ በጣም ብዙ የለፉበትና ብዙም ያናደዳቸው ነገር ነበረ። ይህም ደግሞ ያው በዳኒና በጽጌ መካከል ያለው ልዩነትና ጸብ በጣም አስከፍቷቸው ነበር ሙሽሮቹን ማለት ነው። እና ዛሬ በጣም ደስ የሚል ነገር ነው ይዘው የመጡት እና እንደሚታወቀው ጽጌና ዳኒ እንደ መጣላታቸው ሌላ ነገርም ተዳርሰዋል። በጣም በእነሱ ምክንያት ደግሞ ሩታና አብርሽም ሌላ ዲፕሬሽን ውስጥ ገብተው ነበር። ምክንያቱም እነሱ የሄዱት ሊደሰቱ እንጂ እንደዚህ አይነት ነገር እንዲፈጠር ብለው አልነበረም። ግን ዳኒ ደግሞ ምን እንደነካው አላውቅም። በጣም ጽጌን በተደጋጋሚ በማናደድ እና በማስቀየም ብዙ ነገሮችን አድርጓል። ይኸውም ደግሞ አዲስ ፍቅረኛ ብሎ አንጥቶ እንግዲህ ጽጌን በጣም ዲፕሬሽን ውስጥ እንድትገባና ደስተኛ ሆና እንዳትመለስ ወደ ሀገሯ ስላደረጋት እና አብርሽንም አስከፍቷቸው ነበር። ያው እንግዲህ የዳኒ ፍቅረኛ ቲና ማለት ነው ከጽጌ ጋር በጣም ጸብ ውስጥ ገብተው መደባደቡ ላይ ደረሱበት ነበር እና ዛሬ ደግሞ እንግዲህ ተሳክቶላቸው እነዚህ መልካም ልጆች ሊያስታርቋቸው ወስነዋል ማለት ነው። አብርሽና ሩታ ያው ተሳክቶላቸዋል። ጽጌንና ቲናን አስታርቀዋቸዋል ማለት ነው። በጣም ደስተኛ ናቸው እነሱ እነዚህን ልጆች ተጣልተው ብዙ ነገር ሳይዳረሱ አሁን በመታረቃቸው እንዲሁም ለመታረቅ ሁለታቸውም ስላልተስማሙ እና አብርሽና ሩታ በጣም ደስ ብሏቸዋል። የእውነት መልካም ጓደኛ ማለት እንደዚህ ነው። የተጣሉትን ሲያስታርቁ ነው እና የአብርሽና የሩታ መልካምነት የእውነት በጣም የተለየ ነው። በጣም እውነት ምንም የእነሱ ደስተኛ ቢሆን ራሱ ደስ አላላቸው። ምክንያቱም ያው ሩታን በጣም ተናዳ ነበር በዳኒ እና ጽጌና ዳኒ እንደዛ ሲሆኑ በጣም ደስተኛ አልነበሩ። በቃ አብረው ሲጫወቱ ሲስቁ በቃ በሰላም ሄደው በሰላም እንዲመለሱ ነበር እንትን ያሉት። ቢሆንም ግን ያው ተጣልተው እዛም ቢዳረሱ አሁን ግን ለመታረቃቸው ስለወሰኑ በጣም ደስ ብሏቸዋል። እና አብርሽና ሩታ በጣም የእውነት ይለያሉ። በእነሱ ፕሮግራም እንደዚህ አይነት ብጥብጥ ሲያመጡ ምንም አላሉ። እውነት ለእነሱ ሳይጨነቁ ለእነሱ ተጣልተው ይቀራሉ ብለው ነው የተጨነቁት። ሌላ ቢሆን ግን እንዴት በእኔ ፕሮግራም እንዴት ትሆናላችሁ ምናምን ብሎ ሌላ ነገር ያመጡ ነበር። እና አብርሽና ሩታ ደግሞ በጣም የመልካምነታቸው ጥግ እነሱን ለማስታረቅ ያላደረጉት የለም እና ቢሆንም ተሳክቶላቸዋል ማለት ነው። እና ደስ ይላል። እንግዲህ ወደ አገራቸው ይመለሳሉ ማለት ነው። ያው በጣም ደስ ይላል እና እንደዚህ አይነት ነገር ደግሞ አይድገማ። ዳኒ ሁሉ ምክንያት ባንተ ነው ማለት ነው። ጽጌ ምንም አላጠፋኝ፣ ጥፋተኛው ዳኒ ነው። ስለዚህ ዳኒ ቅርታ መጠየቅ አለብህ። አብርሽና ሩታን እንዲሁም ጽጌ
ምክንያቱም እነሱ ሊደሰቱ እንጂ የሄዱት እንደዚህ አይነት ነገር ሊፈጠር ብለው አልሄዱም። ደግሞ እንደዚህ አይነት ነገር ደግሞ ካሰብ ከዛው ሀገር በሰው ፕሮግራም እንደዚህ ማድረግ ያስጠላል። እና ለማንኛውም ስለታረቃችሁ በጣም ደስ ይላል። ወደፊትም መልካም ነገር እንደምትሰሩ እንጠብቃለን ማለት ነው። ግሬሶቹ አብርሽና ሩታዬ ማለት ነው። እናንተንም ደግሞ ፈጣሪ አምላክ ፍቅራችሁን ያብዛላችሁ፣ ጨምርላችሁ። በጣም ደስ የምትሉ ጥንዶች ናቸው። በብዙዎች ዘንድ ተወዳጅነትን እያፈራችሁት መልካም ስለሆናችሁ ነው። መልካምነታችሁን የሰው ሁሉ ሰው እንዲወዳችሁ ያደረጋችሁ እና ቀጥሉበት ማለት ነው ጋይስ። ሁላችሁም እንግዲህ አበረታቷቸው ማለት ነው። እነዚህን ውድ ብርቅዬ ልጆችን የዛሬው ቪዲዮ ይሄን ይመስላል ማለት ነው። በቀጣይ በሌላ ቪዲዮ ውስጥ እንገናኝ። መልካም ሆኖ ለዚህ ቻናል ደግሞ አዲስ የሆነችሁ ሰብስክራይብ አድርጉ በቅንነት ማለት ነው። እና አበረታቱን። የደውል ምልክቷን እያነካችሁ እያደረጋችሁ ቅርታ ቤተሰብ ሆኖ ማለት ነው። እናመሰግናለን።